ያው ስለነበርኩበት ሁኔታ አሁንም ስላስገደድሽኝ ነው እንጂ በዚህ መልኩ አይደለም። ከኦዲየንስ ጋር ምናልባት በቀጣይ ቀናቶች ወይም ጊዜያቶች ውስጥ በአንድ ቪዲዮ ተመልሼ እመጣለሁ። መምጣቴንም እስካሁን ድረስ ለኦዲየንስ አላበሰርኩም፣ የትኛውም ሚዲያ ላይ አልቀረብኩም። ስለዚህ የእኔ መጣሁበትን የተፈጠርኩበት ታውጪ እንደመጣ የመጀመሪያው አድለኛ ነኝ። ደረቅ ስለሆንሽ ነው ብዙ ነገር ለማለት እኔ አይደለም ብዙ ሰው እንደዛ ምን አግኝቶ ሊቀየር ይችላል? በዛ ፍጥነት በተለይ እኔ በጣም ያልገባኝ በዛ ፍጥነት ከዚህ በፊት ላይ ነበረች ነው ልጅቷ አልገባኝም። ትክክል አይደለም እየሰራች የነበረው። በቃ የእናንተን ደስታ ነው ኦዲየንስ ማየት የሚፈልገው፣ የእናንተን ጨዋታ ነው ማየት የሚፈልገው። ቪዲዮ አጥፍተን ብዙ ነገር እንድናወራ ነው ፈልገው። እዚህ ላይ ሚዲያ ላይ መቅረብ የሌለባቸው እኔና አንቺ መነጋገር ያለብን ብዙ ነገሮች አሉ። አረቢኒ አጥፈው ቪዲዮን። አሁን ትክክል አይደለም። አጥፈው ቪዲዮን ያዘው። ማይ እኔ ሊያወራሽ ነው የመጣሁት። ምንም ቪዲዮ እንዳልሰራው ታውቂያለሽ አይደል? ትሪያ አውቃለሁ። በቃ አሁን ቪዲዮን አጥፊና መጀመሪያ እናወራ ብሎ ማንን ፍቅረኛው አድርጎ እንደመጣ ታውቃለህ? ምን አይነት ታምር ውስጥ እንደከተተን ታውቃለህ? ሳልነግረው ስሜቴን የሚረዳኝ ሰው ነበር። እኔ አላቅም ምን ማለት እንዳለብኝ ልጅ ግን ማይ እኔን ቪዲዮ ላይ እዚህ ቪዲዮ ላይ ገግመሽ ካስገባሽኝ አይቀር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምን እንደተፈጠረ አንቺስ ራሱ አሁን አንቺ ጋር ለመምጣት ያ ነገር እየደገፍሽ ነው ብቻ ብሎ ለዮናስ በምናደርገው ጥረት ውስጥ እኮ ይጣላኛል። እኔ እንደክፋ ያየ አንዳንድ እዛም ሆኜ ስከታተላቸው የነበሩ ኬዞች አሉ። በተለይ አሁን ከተፈጠሩት ነገሮች ጋር የሚገናኙ ብዙ ነገሮችን ግን ያው ማይ በተፈጠረው ነገር በጣም አዝኛለሁ። እንደዚህ አይነት ነገር በመሀላችሁ መፈጠር አልነበረበትም። እዛም እንደዛኛ ላይ እንደዛ ሆኖ ጣርኩ ብሎ ነፍሱን ሊሸጥ ደርሶ አልቻልንም። በቃ ከዛ በኋላ ማለት ብዙ ነገር ሲፈጠር ተውነውኩኛ ፕሬዝዳንት ከወሰነም በኋላ ገንዘብ ማግኘት ስለነበረባችሁ ገንዘብ ስለነበረ በጣም በሳት የሚያውቁት ብዙ ሰዎች አሉ። እኛም አለን ምንም አለን። አንተ ትክክልም አይደለም። ሲጀምር ዛቻና ማስፈራሪያ እያደረስክ ነው። በዛ ብቻ የሆነ ነገር አንተ ላይ ክስ መመስረት ምናምን ይችል ነበር። ባዩዋቸው ነገሮች አንቺም ሌላ ህይወት እንደጀመርሽ አይነት ነው እየተሰማኝ የነበረው ነው። በዛ ሁሉ መከራ ውስጥ ሆነን እሱን ለማዳን በምንጣጣራበት ነገር ውስጥ ሆነን ሲቀጥል በየትኛው ቅጽበት ቴዲዬ በጌታ የዛ ሁሉ አመት እንደዚህ ሊሆን ይችላል ታላችሁ። ከዛ ውጪ ደግሞ ሰይጣን ራሱ እሱ ሆኖብኝ እኮ ገባኩ። እዚህ ቤት መኖር ጀመርኩት። ያው ከሱ ጋር እንደለየወጣን እንደነበር ታውቃለህ። አጎቴን ጥዬ ወጣሁት ለሱ ብዬ ብቻዬን ነኝ። የት ልሄድ እችላለሁ? ምንም መሄጃ እንደሌለኝ ታውቃለህ። የነበረኝ እሱ ነው። ሁሉን ጥዬ የሄድኩት እሱ ጋር አይደል? እንደዛ አይነት ንግግር ስትናገር ሁሉም ስሜት የሆነ ነበር፣ ተናዶ ነበር። እንዴት ግጭት ተፈጥሮ አሁን ደግሞ ሮቤልም ተፈንክቷል። አንቺም ደግሞ ይኸው እጅሽ ተሰብሮ እንደነበረ እግዚአብሔር ይመስገን። እግዚአብሔር ደግሞ በቃ ብርታቱን ጥንካሬውን እየሰጠ ይመጣል አይደል? ሰው ሲያቀኝ ጎረቤት ሲያቀኝ ነገሮች በቃ እንዴትም እየተስተካከሉ ነው እንትን ያልኩት። ብዙ መከራ አልፌያለሁ። ትምህርት ትቻለሁ። ህግም ደርሶ የሆነ ነገር ከመፈጠሩ በፊት መሀል ላይ ገብቼ ማስታረቅ ከቻልኩኝ የቲማችን አባላት እንዳለ እሷ ጠንከራ ማየት እንፈልጋለን። ስለዚህ በኋላ ፍቅረኛ እንዳለው ካወኩ በኋላ እቤት እንድቆይም ሰው ፍላጎት አልነበረው ማለት ቤተሰቤን ጥዬለት መሆን ያልነበረባቸው ነገሮች ሆኗል። አካላዊ ጉዳት አንቺ ላይም ደርሷል። እሱንም ፈንክተሽዋል። ይሄ ነገር ደግሞ ወደ ባሰ ግጭትና ክርክር እንዲሄድ አልፈልግም። ያ ሁሉ ነገር ሲደመርብኝ ነው ቴዲዬ። ክፋት አይደለም እኮ ግን ያን ሁሉ የኔ ጓደኞች ዛሬ የት ናቸው ብዬ ሳስብ ያን ሁሉ ነገር ሳስብ በዚህ ሰዓት ላይ አንቺን ደግሞ ሚዲያ ላይ የምትታወቂ ሰው ነሽ። ማምጣት ማለት አንቺን አደጋ ላይ ይመጣል ነው። ቢሆንም ግን ያለው ነገር ብዙ ነገር አልተጋፈጠም። ከኔ ጋር ስንት መከራ አላየ። እኔም ብሎ ከዛ ሞት አምልጦ መጣ የለ እንዴ? ተሰባብሬያለሁ ቴዲ። እኔ በቃ ሞች ያለው ማለት እንዴት ነው በቃ ስለሆነ ማሰቡ ነው አንቺን አደጋ ውስጥ መክተት ስለማይፈልግ። ምክንያቱም በእያንዳንዱ ነገር እየመጡብን ነው። በእያንዳንዱ በየቤተሰብ በሁሉ ነገር አሁን ያለንበትን ውጥንቅጥ ታውቂያለሽ። ተፈሽዋል በደምብ በእውነታው እርግጠኛ ነሽ? ተፈሽዋል? ቀጠሮ አለኝ ሲጀመር መቼ? አረቢኒ አጥፈው ቪዲዮን። አሁን ትክክል አይደለም። አጥፈው ቪዲዮን ያዘው። ማይ እኔ ሊያወራሽ ነው የመጣሁት። ምንም ቪዲዮ እንዳልሰራው ታውቂያለሽ አይደል? ቴዲዬ አውቃለሁ። በቃ አሁን ቪዲዮን አጥፊና መጀመሪያ እናውራ። ፕሊዝ ቴዲዬ በእናትህ ማይ አንዴ ቪዲዮ በእውነት ቆይ አንዴ አዳምጠኝ። ታውቃለህ አይደለ? በቃ ይጠቅመኛል በእውነት ቤተሰቦቼ እያንዳንዱን ነገሮች እንደሚያውቁ ታውቃለህ።
ለምን ከነሱ መደበቅ አልፈልግም። ማለት ለምን ችግር አለ ደግሞ ከስንት ጊዜ በኋላ አሁን አይደል ያገኘሁት ቴዲ እኔ እሺ አመሰግናለሁ። ደረቅ እንደሆንክ ታውቃለህ። በጣም ደረቅ ነሽ እንጂ ቤተሰቦቼ ሰላም ሰላም፣ እንዴት ናችሁ? የማሂ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? እቺ ደረቅ ልጅ እንግዲህ ያው ዛሬ ግዴታ ቪዲዮ አብርታ ቪዲዮ ላይ እንድገባ አድርጋኛለች። እንግዲህ ለተወሰኑ ወራቶች ያው እንደምታውቁት በስኮላርሺፕ አማካኝነት ከሀገር ወጥቼ የተወሰኑ ስልጠናዎችን ትምህርቶችን እየወሰድኩ ነው ያለሁት። አሁንም ደግሞ የተወሰነ ከሰራው በኋላ ተመልሼ ወደዛ መሄድ አይቀርም። የመጣሁበትን ምክንያት የሆነ የተለያዩ ስራዎችን መስራት አለብኝ። ያስኳቸው ፕሮጀክቶች አሉና በእነሱ ላይ የምሰራቸው ሪሰርቾች አሉ። ከዛ ውጭ ደግሞ አንዳንድ እዛም ሆኜ ስከታተላቸው የነበሩ ኬዞች አሉ። በተለይ አሁን ከተፈጠሩት ነገሮች ጋር የሚገናኙ ብዙ ነገሮችን እየሰራው ነበር የነበረው። ያው ከካሜራ ጀርባም ቢሆን ብዙ ነገር ቲሙን እያገዝኩት ነበር የነበረውና ማሂ ላይ የተፈጠረውን ነገር ቪዲዮ ላይ ካየው በኋላ ልክ ሀገር ውስጥ ከገባው በኋላ ቪዲዮ ሰርቼ መልቀቅ እፈልግ ነበረ። መጀመሪያ በአዲስ ቻናል አዲስ ነገር ላስተዋውቅና በአዲስ መልኩ የተወሰኑ ነገሮችን እየሰራው ልቆይ አስቤ ነበረ። ያው ነግሬያቸዋለሁ። ከመውጣቴ በፊትም የተፈጠሩን የነበሩትንም ነገሮች አስረድቻቸዋለሁ። እና ይቺ ደረቅ ዛሬ አልሰማም ብላ ነው ካሜራውን ያስበራችኝ። ግን ይሁንልሽ፣ በአንቺ ማንም አይችልሽም። ግን ያው ማሂ በተፈጠረው ነገር በጣም አዝኛለሁ። እንደዚህ አይነት ነገር በመሀላችሁ መፈጠር አልነበረበትም። እዛም ሆኜም ከመሄዴ በፊት የነበረው ነገር እንዴት ነው ነገሮች በቀላሉ የሚፈቱ እንደ ቀልድ እያየናቸው ነገሮች ነበሩ። እንደዚህ መስመር ስተው ይሄዳሉ ብዬ አላሰብኩም ነበረ። መስመር ስተው እንደዚህ እስኪሄዱ ድረስ የሆነበት መንገድ በጣም ጥያቄ ሆኖብኛል። እኔ በመሀላችሁም እንደተፈጠረ የሁሉ ግጭት ተፈጥሮ አሁን ደግሞ ሮቤልም ተፈንክቷል። አንቺም ደግሞ ይኸው እጅሽ ተሰብሮ እንደነበረ ፊትሽም አሁንም የተወሰነ አላለቀቅም። እንደዚህ እስክትሆኚ ድረስ የሚያደርሳችሁ ነገር በመሀላችሁ መፈጠር አልነበረበትም። ሲጀምር በሰላም ተነጋግራችሁ ተስማምታችሁ መለያየትም ትችሉ ነበር። መለያየት ከሆነ አማራጫችሁና የምትፈልጉት ቴዲ ማለት ከዚህ በፊት የነበረውን ነገር እንትን ባለው ያሁኑ ግን በእኔ ጥፋት ነው። በእውነት ማለት የኔ ጥፋት ነው። በቃ መታገስ መቻል ነበረብኝ። እኔ ነኝ ቀድሜ እሱ ላይ እጄን ያነሳሁት። እኔ ማወቅ የምፈልገው እሱ ነው አይደለም። ማወቅ የምፈልገው ዮኒ ሊቢያ ሄደ ምናምን የዛን ሰዓት ላይ የሆኑ ግጭቶች ምናምን ተነሳ፣ እርስ በርስ አለመግባባት ውስጥ እንደገባችሁ እናውቃለን። እኛ በዛን ሰዓት ላይ ደግሞ በጣም ቢዚ ነበርን። ብዙ ኬዞች እየሰራን ነበር የነበረውና ቢዚ ነበርን። የዛን ታይም ላይ እንደዚህ ዲቴል የተፈጠሩትን ነገሮች እንትን ባንልም ምን መሰለክ እንትን ነው ዮኒ ልክ እንደሄደ በቃ እኛ እሱን ለማዳን ምናምን በምንጥረው ጥረት ውስጥ አንዳንድ ነገሮች መፈጠር ጀመሩ። ማለት ቤተሰቦቻችንም አይተውታል። የመጨረሻውን ቪዲዮ አይታችሁታል ብዬ አስባለሁ። ከዛ በኋላ የሰራነው ቪዲዮ በስትክክል ስለተጣላና ያለቀቅነው እንጂ ምን ማድረግ ጀመረ። በጣም ነበር ታምር የሆነብን። እንዴ ብዬ ልንገርህ ማለት በቃ ግዴታ ሪች ከአጎቴ ልጅ ጋር መሆን ነበረባት አይደል? በጊዜው በቃ ትሆናለች ምናምን ብለን ወሰነን። ኦኬ በቃ ትሆናለች ብለን ከወሰንን በኋላ ገንዘብ ማግኘት ስለነበረባችሁ ገንዘብ ስለነበረ በጣም በሰዓት ግዴታ እንጂ እኛ ሲጀመር ሲጀምርም እንደዚህ አይነት አማራጭ መቅረብ መቻል አልነበረበትም በሰዓቱ። ግን ትክክል የሆነ አማራጭ አይደለም። ብዙ ነገሮች አሉ። ዮናስን የሚያውቁት ብዙ ሰዎች አሉ። እኛም አለን፣ ምንም አለን። ብዙ ነገር ተፍተፍ ብለን አንተ ብዙ መከራ በልተሃል። አሁንም እኮ እናንተ በሄዳችሁበት ልክ እኮ ማለት ነው ነገሮችን ማስተካከል አልቻልንም። በቃ ከዛ በኋላ ብዙ ነገር ሲፈጠር ተው ነው እኮ እኛ እሷም እኮ ወድ አይደለም። ግን አንተም ደግሞ ያቅምህን እየጣርክ እንደነበር አውቃለሁ። ግን ሮቤል ምን አረገ? ልልክ የፈለኩት ሮቤል እንደዛኛ ላይ እንደዛ ሆኖ ጣርኩ ብሎ ነፍሱን ሊሸጥ ደርሶ ሪችም እኮ ነፍሷን ሊሸጥ ደርሳ ነበር አይደል? በጊዜው ኩላሊቴን እሸጣለሁ ብላለች። እኔም ብዙ ነገር ውስጥ ገብቻለሁ። ብዙ ዕዳ ውስጥ ገብተናል። ግን ማን ምን አረገ? ምንም ሮቤል ያመጣው ገንዘብ አለ? ማን ምን ያመጣው ገንዘብ አለ? በቻላችሁት አቅም እናንተ የቻላችሁትን ሰበሰባችሁ አይደል? በቃ ከዛ በኋላ በሌላም መንገድ መምጣት ቻለ። እሺ ይሁን፣ ከሱ ጋር አልሆነችም፣ ግን እንደዛ መሆን አለበት ብለሻል ብሎ ማንን ፍቅረኛው አድርጎ እንደመጣ ታውቃለህ? ምን አይነት ታምር ውስጥ እንደከተተን ታውቃለህ?
ማይ የሆነ አውቃለሁ እኮ ያላችሁን ነገር ሁለታችሁ የነበራችሁን ነገር ከልጅነት ጀምሮ የነበራችሁን ነገር አውቃለሁ። አሁንም ደግሞ ይህን ቻናል ከጀመርሽ በኋላም እየለቀቅሽ ያለሽውን ቪዲዮ አይቻለሁ። ባየኋቸው ነገሮች አንቺም ሌላ ህይወት እንደጀመርሽ አይነት ነው እየተሰማኝ የነበረው ነው። እንዴት ነው ያን ሁሉ ነገር ተረስቶ በአንዴ ያን ሁሉ ነገር ዘግታችሁ እኔ ግራ እያጋባኝ የነበረው እሱ ነው። እኔና ሪችም ማለት በዛ ሰዓት ላይ ማለት ነው በቃ ቀጠረንና ኦኬ ምናምን ብለን ስንሄድ አስበው በዛ ሁሉ መከራ ውስጥ ሆነን እሱን ለማዳን በምንጣጣራበት ነገር ውስጥ ሆነን አንቺ ከእሷ ጋር ማለት እዛ ጋር አንቺ እየደገፍሽ ነው ምናምን ብሎ እየተጣላኝ ነበር። ያ ነገር እየደገፍሽ ነው ብቻ ብሎ ለዮናስ በምናደርገው ጥረት ውስጥ እኮ ይጣላኛል። እኔ እንደክፉ ያየኝ እኔ ያልገባኝ እንደ ቀልድ ቀጥሮን ከሌላ ሴት ጋር ፍቅር ጀምሬያለሁ ብሎ ከሌላ ሴት ጋር ሌላ ተአምር ውስጥ ሲገባ ያየን ፊት ለፊቱ ቆሜ ሰው አላረገኝም። በቃ ከልጅቷ ጋር ሌላ አክትን የሚያሳየው ማለት በዛ ሰዓት እንደዛ መሆን ነበረበት። አንደኛ ያለንበት ሁኔታ ሲቀጥል በየትኛው ቅጽበት ቴዲዬ በጌታ የዛ ሁሉ አመት እንደዚህ ሊሆን ይችላል? ይሄ ምን አይነት ታምር ነው ማለት እኔ ማይ ግን ይኸውልሽ አንደኛ ሲጀምር የእናንተ ሚስጥር እንደዚህ ሚዲያ ላይ ማውጣትም አልነበረባችሁ። ትክክል አይደለም እየሰራች የነበረው። በቃ የእናንተን ደስታ ነው ኦዲየንስ ማየት የሚፈልገው፣ የእናንተን ጨዋታ ነው ማየት የሚፈልገው፣ ፍቅራችሁን ነው ማየት የሚፈልገው እንጂ እርስ በርስ በተጋጫችሁ ቁጥር ሚዲያ ላይ የምትወጡና የምታሳዩ ከሆነ አንደኛ ለሰይጣንም በር መክፈት ነው፣ እንዲገባ ታረጉታላችሁ። ከዛ ውጪ ደግሞ ሰይጣን ራሱ ነው ብንድኮ ገባ። ምን ላሳይ? የትኛውን ፍቅር ላሳይ? እኔን እንኳን መደገፍ አይችልም። እሺ አይደግፈኝ ችግር የለም ግን ተነጋገራችሁ ሁለታችሁ ብቻ? አናግሬዋለሁ፣ በደንብ ብዙ ጊዜ አናግሬዋለሁ። ማለት በዛች ደቂቃ ውስጥ እንዴት እንደዚህ ነገር ታስባለህ? ሲቀጥል አሁን ዮኒ መርዳት ያለበት ጊዜ ነው። በዚህ ጊዜ ውስጥ አንተ ከመቼው ነው ፍቅረኛ ያዝከው? ከመቼው ነው እንደዚህ ሆነው ምናምን በጣም ብዙ ነገር ለማለት እኔ አይደለም ብዙ ሰው እንደዛ ምን አግኝቶ ሊቀየር ይችላል? በዛ ፍጥነት በተለይ እኔ በጣም ያልገባኝ በዛ ፍጥነት ከዚህ በፊት ላይ ነበረች ነው ልጅቷ። አልገባኝም በእግዚአብሔር እኔ አልገባኝም በእውነት ማለት ከዛ በኋላ እያሳለፍኩ የነበረውን ህይወት እኔ ቴዲ አንተ አልነግረን ታውቀኛለህ በደንብ ጓደኛችን ነበርክ በተወሰነ መልኩም ቢሆን ታውቀናለህ አይደል? አንድ ላይ አንድ ቪዲዮ ባንሰራም እንኳን በደንብ ነው የምንተዋወቀው። ቴዲ እርስ በርስ ያለንን የነበረውን ግንኙነታችንን በደንብ ታውቃለህ። ኧረ በጌታ እንደዚህ እንኳን ነበርንም ላይን እንኳን ይሳሳልኝ ነበር። ሳልነግረው ስሜቴን የሚረዳኝ ሰው ነበር። እኔ አላቅም ማለት እንዳለብኝ ልጅ ግን ማይ እኔን ቪዲዮ ላይ ገግመሽ ካስገባሽኝ አይቀር እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምን እንደተፈጠረ አንቺስ ራሱ አሁን አንቺ ጋር ለመምጣት ስንት መንገድ አልፌ እንደመጣሁ ታውቂያለሽ። አጣርቼ ምን ብዬ ሮቤልንም አውርቼው ነበረ። በነገሩ ምን እንዳለኝ ምን እንዲህ ብዬ አልነግርሽም ላንቺም እሱ ጋርም ያለውን ሀሳብ ሰምቻለሁ። ምን እንደተፈጠረ አውቃለሁ። አሁን ግን አንቺ ጋር ገግመሽ ቪዲዮ መቅረጽ አለብኝ ስላልሽኝ ግን ከመጣሁ አይቀርና ቪዲዮ ላይ ከገባሁ አይቀር ምን እንደተፈጠረ አንቺስ እዚህ ቤት ለምን መኖር እንደጀመርሽ ካጎትሽ ጋርስ የነበረው ነገር በምን ምክንያት እንዳለ አውቅ ፈልጋለሁ። እያንዳንዱ ነገር እኔ ብቻ ሳይሆን የቤተሰቦችሽም ጥያቄ ይመስለኛል ይሄ ነገር። ካጎቴ ጋር እዚህ ቤት መኖር ጀመርኩት ያው ከሱ ጋር እንደለወጣን እንደነበር ታውቃለህ። አጎቴን ጥዬ ወጣሁት ለሱ ብዬ ምንም ይሄ ጥያቄ የሌለው ነገር አጎቴን አይደለም ህይወቴን የምሰጥለት ሰው እንደነበር ደግሞ እግዚአብሔር ነው የሚያውቀው። መቼም ለእናንተ አላስረዳችሁ። አጎቴን ጥዬለት ወጣሁ። ያው ቀስ እያለ ነገሮች እንትን እያሉ በቃ ልጁ መለወጥ ጀመረ። ከዛ ስንለያይ ማለት ነው ማለት ፍቅረኛ እንዳለው እንትን ያለኝ ሰዓት ተፈሽዋል በደምብ በእውነታው እርግጠኛ ነሽ? ተፈሽዋል? አዎ ቀጠሮ አለኝ ሲጀመር። መቼ? አይ አልገባኝም። እኔ ብዙ ያልገቡኝ ነገሮች አሉ። አላውቅም። እንጂ ነው አይደለም። እኔ ግን ብቻ ምን መሰለክ ከወጣን በኋላ ፍቅረኛ እንዳለው ካወኩ በኋላ እቤት እንድቆይም ሰው ፍላጎት አልነበረው ማለት ቤተሰቤን ጥዬለት የወጣሁት ሰው ነው። ብዙ ነገሬን ጥዬለት የወጣሁ ሰው ነኝ። አንድ ሰው የለኝም በዛ ሰዓት አንድ ሰው፣ እሱን ደግሞ ክርስቶስ ነው የሚያውቀው። ታውቃለህ ካንተን ጨምረህ አንድ ሰው የለም ህይወቴ ውስጥ
ብቻዬን ነኝ። የት ልሄድ እችላለሁ? ምንም መሄጃ እንደሌለኝ ታውቃለህ። የነበረኝ እሱ ነው። ሁሉን ጥዬ የሄድኩት እሱ ጋር ነው አይደል? እኛም እኮ ጓደኞች ነን ያውቃለሁ፣ ግን እንደዚህ በዚህ ልክ ማስቸገር አልፈልግም። እኔ አሁን አንደኛ መሀላችሁ መግባት የፈለግኩት በተፈጠሩት ነገሮች መሆን ያልነበረባቸው ነገሮች ሆኗል። አካላዊ ጉዳት አንቺ ላይም ደርሷል፣ እሱንም ፈንክተሽዋል። ይሄ ነገር ደግሞ ወደ ባሰ ግጭትና ክርክር እንዲሄድ አልፈልግም። ነገሮችንም ማርገብ ስላለብኝ ከመጣውም አይቀር የሆነች ነገር መስራት አለብኝ ብዬ ስላሰብኩ ነው አንቺ ጋርም የመጣሁት። እሱንም ቀድሜ ደግሞ ያወራሁት ይጨነቃል ባሉት ነገሮች። እሱም በተፈጠረው ነገር እኮ ትክክል እንዳልሆነ ያምናል፣ ያውቃል። አውቃለሁ መልሶ ይጸጸታል እኮ እሱ። ግን እሱ ላይ አልፈርድም። አሁን ጥፋት ነው ብዬ የማስበው ግን ነገርኩ። በቃ አሁን ሁሉን ነገር ንገሪኝ ስላልካኝ ነው ስላጎትሽም። እነሱም ደግሞ ተመልካቾች ቪዲዮ ላይ የሆነ ኮመንት አንብቤ ያለው አጎትሽ እንዴት ነው ብሎ እና እኔ አላውቅም ስለ አጎቴ ማግኘት አልችልም፣ መሄድም አልችልም። አይንሽ ላፈር ብሎኛል ሲጀመር። ከዛ ሰዓት ሮቢ ከቤቱ እንደወጣለት ሲፈልግ ምንም ነገር በሌለበት ሰዓት ተንከራትቼ ነው የወጣሁት። ምንም ነገር አልያዝኩም እጄ ላይ ምንም ነገር ማለት ምንም ነገር ስልህ ምንም ነገር የለኝም። ልብሴ ብቻ ነው ያለው። ልብሴን እንኳን እንዴት አድርጊያት እንደወጣሁ እግዚአብሔር ነው የሚያውቀው። ማለት ምንም ሰው እንደሌለው። ከዛ በብዙ መከራ ነው ትንሽ ቤት ውስጥ ተከራይቼ ምንጣፍ ላይ ነው ኢቭን ለትንሽ ለተወሰነ ጊዜ ምንጣፍ ላይ ተኝቼ አውቃለሁ። ለብዙ ቀን ታምሜ ያለው። ከዛ እግዚአብሔር ይመስገን። እግዚአብሔር ደግሞ በቃ ብርታቱን ጥንካሬውን እየሰጠ ይመጣል አይደል? ሰው ሲያቀኝ ጎረቤት ሲያቀኝ ነገሮች በቃ እንዴትም እየተስተካከሉ ነው እንትን ያልኩት። ብዙ መከራ አልፍ ያለው ትምህርት ትቻለሁ። ትምህርት እንደቻልሽ ስራ እንደጀመርሽ ምናምን ነገር ምናምን ከሰው መስማት ራሱ አንደኛ ይደብራል። ይሄን ያህል ደረጃ እሺ ምን ላድርግ? እሱም ስለነበር ነው አጠገቤ አይደለ ትምህርቴን ስማር የነበረው። አጎቴ ቤት ብሆን ታውቃለህ እማር ነበር። እሱን ታውቃለህ በደምብ። እሱን ዓላማ ነበረኝ ምን መሆን እንደምፈልግ ታውቅ ነበር። ግን በቃ አልቻልኩም። ሲጀመር ዓላማዬን ማሳካት አልቻልኩም። ያ ሁሉ ነገር ሲደመርብኝ ነው ቴዲዬ። ክፋት አይደለም እኮ ግን ያን ሁሉ የኔ ጓደኞች ዛሬ የት ናቸው ብዬ ሳስብ ያን ሁሉ ነገር ሳስብ እሱ ደግሞ ይሄ ሁሉ ነገር ሆኜለት የወጣሁት ወንድ በዚህ ቅጽበት ከሌላ ሴት ጋር ህልም ሲያልም ሳይ ማለት መብቱ እኮ ነው። ይኸውልሽ ከፈለገ አንቺም ከፈለግሽ ትላንት ላይ የነበራችሁ ህይወት ሊኖር ይችላል። የአንቺ መብት ነው፣ የአንቺ ውሳኔ የሚባል ነገር አለ። አንቺ በፈለግሽበት መንገድ ልትሄጂ ትችላለሽ። እሱ ከፈለገና ከሌላ ሴት ጋር ህይወት መጀመር ከፈለገ አንቺ በጉልበት ወይ እንደዛ እንዲሰነዝርብሽ ግጭት የተፈጠረው በቃ ምንድነው በምታወሩበት ሰዓት ላይ እሱ ባለበት መስመር ላይ አሁን ባለበት ሁኔታ ላይ ከአንቺ ጋር መቀጠሉ ለአንቺ ሪስክ እንደሆነ ማሰቡ ነው። አንቺን አደጋ ውስጥ መክተት ስለማይፈልግ። ምክንያቱም በእያንዳንዱ ነገር እየመጡብን ነው፣ በእያንዳንዱ በየቤተሰብ በሁሉ ነገር አሁን ያለንበትን ውጥንቅጥ ታውቂያለሽ። እየተሰራ የነበረው ነገር አሹን ፍለጋ ምን ያህል እንደተንከራተትን ብዙ ስራዎች እየሰራን ያለነው በዚህ ሰዓት ላይ አንቺን ደግሞ ሚዲያ ላይ የምትታወቂ ሰው ነሽ። ማምጣት ማለት አንቺን አደጋ ላይ ይመጣል ነው። ያንን ስላወቀ ከነገሮች መሸሽ እንደፈለገ ነው ለእኔ ነገረኝ። ቢሆንም ግን ያለው ነገር ብዙ ነገር አልተጋፈጠም። ከኔ ጋር ስንት መከራ አላየ። እኔም ብሎ ከዛ ሞት አምልጦ መጥቶ የለ እንዴ? ከስንት ዓመት በኋላ ነው ከሞት አምልጦ እኔ ጋር የመጣው። አሁንም እኮ አንቺን ከሞት ከማስመለጥ አንጻር አልፈልግም። ልሙት አብሬው አልፈልግም። ከሱ የተሻለ ኑሮ ኖሮኝ ነው አሁን ከመሞት ደኛዬ ነው እንደኖርኩ ነው የምቆጥረው። አልፈልግም ልሙት። ከመወደው ሰው ጋር በሞት ነው ይከፋኛል። እቺ ልፈስፈሷማ ያለቃት ለብቻች እብዷን ማሂ ነው የማውቀው። ለሰዎች የምታዘድ የምትሯሯጥ ጠንካራዋን ምናምን አሁን ያለሽበት ሁኔታ አውቃለሁ። በቃ ብዙ የሚያስከፉ ነገሮች እንዳሳለፍሽ አውቃለሁ። ተሰባብሬያለሁ ቴዲ። እኔ በቃ ሞች ያለው ማለት እንዴት ነው? በቃ ስለ ሁሉም ነገር በቃ ነገርኩ እኮ በቃ ሁሉም ነገር አስባለሁ። በፊት የነበረችው አማሌት ማናት? አሁን ያለችው ማናት? እዚህ ጋር ነበር ወይ መቆሜ ነበረብኝ? ይሄ ነበር ወይ ህልሜ? ይሄ ነው ስታውቂኝ እኔ ህልሜ ነው እቺ ናት ማለት። አሁንም እኮ ምንም የሚሆንሽ ነገር የለም። ብዙ ተስፋ ያለሽ ሰው ነሽ። ብዙ ነገር ማድረግ የምትችል ልጅ ነሽ።
ማይልሽ አሁን ቪዲዮ አውርተን እንደዚህ እንድንጨቃጨቅ አልፈልግም ከአንቺ ጋር ቪዲዮ የሚብራ ስላልሽኝ እሺ ብዬሽ አሁን ቁጭ ብዬ እያወራሁት ያለሁት እንጂ ቪዲዮ አጥፍተን ብዙ ነገር እንድናወራ ነው ፈልገው። እዚህ ላይ ሚዲያ ላይ መቅረብ የሌለባቸው እኔና አንቺ መነጋገር ያለብን ብዙ ነገሮች አሉ። ማወቅ ያለብሽ በደንብ አድርገሽ ማወቅ ያለብሽ ብዙ ነገር አለ። ሌላው ደግሞ ቢኒያም አንተን ነው ያደረከው ነገር ትክክል አይደለም። ሚዲያ ላይ አይዛትም። ሮቤል እንደዚህ አታውቅም ያለውን ነገር በመሀላቸው የተፈጠረ ከሁለቱም አንግል ያለውን ነገር ሳታውቅ ሳታወሩ ድንገት ተነስተህ እምቧ ከረዩ ማለት ዋጋ ያስከፍላል። አንተ ትክክልም አይደለም። ሲጀምር ዛቻና ማስፈራሪያ እያደረስክ ነው። በዛ ብቻ የሆነ ነገር አንተ ላይ ክስ መመስረት ምናምን ይችል ነበር። የተፈጠሩት ነገሮች አሉ። ወደ ህግም ደርሶ የሆነ ነገር ከመፈጠሩ በፊት መሀል ላይ ገብቼ ማስታረቅ ከቻልኩኝ ላደርገው ብዬ ነው። አንተንም ደግሞ አላቅህም። ከዚህ በፊት እናንተ ተገናኝተን አናቅም፣ አንተዋወቅም። ግን ቪዲዮ ላይ አይቻለሁ ከሶሲ ጋር እንደሆንክ የነ ማሂንም ምናምን ያው ቪዲዮን ካየው በኋላ ነው ያወቁ። እንደዛ አይነት ንግግር ስትናገር ሁሉም ስሜት የሆኑ ነበር፣ ተናዶ ነበር። እንዴት ምን ለማለት ፈልጎ ነው ምናምን ብለው ነበረ። ግን አይ ምናምን ብለን ተቆጥተን ያለውን ነገር ማስተካከል እንደምንችልና ማውራት እንችላለን ብዬ ስላሰብኩ ነው የመጣሁት። እንደዚህ አይነት ነገር ሚዲያ ላይ አይደረግም። ትክክልም አይደለም። ይቅርታ አድርግለት ማለት በቃ እሱ ያው አንዳንዴ የራስህ ሰው ሲነካ የሚሰማ ስሜት አለ። በዛ ምክንያት ነው እንጂ ያው እሱንም አውቆትም አይደለም ተረድቶትም አይደለም። እኔም ደግሞ በደንብ አላስረዳሁትም። በቃ እኔ ስለተናገርኩት ብቻ እንትን ያለ ነው የመሰለው። ስለተናገርኩት ብቻ የመታኝ ነው የመሰለው እና እሱ የደረሰበትን ጉዳትም አያውቅም በጊዜውና በጣም ይቅርታ አድርግለት። ለማንኛውም ማይ ካሜራውን አጥፍተን ብናወራ ይሻላል። ማውራት ያለበት ሶስታችንም ቁጭ ብለን በደንብ ካሜራማንሽንም ጭምር ቁጭ ብለን። ካሜራማንሽ ደግሞ በጣም ብዙ ስራዎችን እየሰራ እንደሆነ አውቃለሁ። ጎበዝ ልጅ ነው። ብዙ የሚሰራቸው ነገሮች አሉ። እያንዳንዷን ሹት እንዳታልፈው የሚያደርገውን ጥረት የሚገርም ነገር ነው። ለማንኛውም በዚህ አጋጣሚ አድናቂ ነኝ። አሪፍ ነገር ነው ያለህ፣ ቀጥልበት። ግን አሁን ካሜራ አጥፍተን ማውራት አለብን። ካሜራውን ይጠፋ ፈልጋለሁ። እኔ ያው ስለነበርኩበት ሁኔታ አሁንም ስላስገደድሽኝ ነው እንጂ በዚህ መልኩ አይደለም። ከኦዲየንስ ጋር ምናልባት በቀጣይ ቀናቶች ወይም ጊዜያቶች ውስጥ በአንድ ቪዲዮ ተመልሼ እመጣለሁ። መምጣቴንም እስካሁን ድረስ ለኦዲየንስ አላበሰርኩም። የትኛውም ሚዲያ ላይ አልቀረብኩም። ስለዚህ የእኔ መጣሁበትን የተፈጠርኩበት ደረቅ ስለሆንሽ ነው። ለማንኛውም ውድ ቤተሰቦቿ እንዲሁም ደግሞ የምታቆኝም ካላችሁ እንግዲህ ማይን እየገባችሁ አበረታታት። ቻናሏን ሰብስክራይብ አድርጉላት። ደስታዋን መልሱላት። ወደ ነበረችበት ቦታ መልሷት። እንደዚህ አልነበረችም፣ እንደዚህም ሆና አቀጥልም። እኛም አሁንም ካሁን በኋላ ሁሉ ነገር ኃላፊነት ወስደን ከእሱ አጠገብም እንሆናለን። የነበሩት ነገሮች ይስተካከላሉ። ቻናሉን በደንብ ሰብስክራይብ በማድረግ ቤተሰቡ ናት። እኔንም ደግሞ ያው በቀጣይ እንግዲህ በሌላ የዩቲዩብ ቻናል ተመልሼ ወደ እናንተ የምመጣ ይሆናል። እዛ ላይ በደንብ እንገናኛለን። የተጀመሩ ታሪኮች አሉ። በቆይታዬ ብዙ ነገር ተምሬባቸው ይዣቸው የመጣሁት ነገሮች አሉ። እነሱንም አብረን እንካፈላለን። እዛም ሆነን ስንሰራቸው የነበሩ ነገሮች አሉ። ብዙ ኬዞች አሉ። እነሱንም ምን እንደደረሱ፣ ምን መሆን እንዳለባቸው፣ እንዴት መሄድ እንዳለባቸው ከእናንተ ከውድ ቤተሰቦቻችን ጋር እንመካከራለን። በአዲስ የዩቲዩብ ቻናል እመጣለሁ ብዬ አስባለሁ በቀጣይ። ስለዛ ደግሞ ራሴ የዩቲዩብ ቻናል ስመጣ ብዙ ነገር አስረዳችኋለሁ። ማሂን ግን በደንብ ጠንክራ እንዲያ ይፈልጋል። ሮቤልም ባሉትን ነገር ሁሉም የቲማችን አባላት እንዳለ እሷ ጠንክራ ማየት እንፈልጋለን። ስለዚህ የዩቲዩብ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታደርሱላት እንፈልጋለን። መብራትሽም ጠፋ። ቪዲዮ ማለቅ ስላለበት መብራቱ ራሱ መጥፋቱ ተገቢ ነው። ለማንኛውም አመሰግናለሁ።